ትልቁ በሬ መቼ ሞተ እባክህ? ከአባትህ በኋላ ነው የሞተው። ምን? አባቴ ሞቷል? ወላጆቹን ትቶ ወደ ጉጂ አካባቢ ሄዶ ይኖር የነበረ አንድ ልጅ ከረጅም ጊዜ በኋላ አንድ የድሮ ጓደኛው ለሽመና ሥራ እርሱ ወዳለበት ሀገር ይመጣል። ስለ ቤተሰቡ የማወቅ ጉጉት ያደረበት ልጅ አንተ አገር ሰላም ነው ሲል ጓደኛውን ይጠይቀዋል። ጓደኛውም አዎን ሰላም ነው፣ እኛ ቤት አካባቢ ሰላም ነው፣ ግን ትልቁ ውሻ ሞቷል። ውይ ትልቁ የአባቴ ውሻ ሞቷል ማለት ነው? አዎን። መቼ ሞተ እባክህ? ውሻው ከትልቁ በሬ በፊት ነው የሞተው። ትልቁ የአባቴ በሬ ሞቷል ነው የምትለኝ? አዎ ሞቷል። እንዴ አቤት አምላኬ! ትልቁ በሬ መቼ ሞተ እባክህ? ከአባትህ በኋላ ነው የሞተው። ምን? አባቴ ሞቷል? አዎን። አባትህ ከእናትህ ትንሽ ይቀድማል። ታዲያ ቤት የቀረው ማን ነው? ከደጅ ያለው ትልቁ ዛፍና የእናትህ ቆጮ መቁረጫ ገበቴ ናቸው የቀሩት። ሌላው በሙሉ አልቋል። እንግዲህ ወደ አባቴ ሀገር የሚወስደኝ አንዳችም ጉዳይ የለም ማለት ነው። ታዲያ ምን አደርጋለሁ ብሎ እዚያው ጎጂ አካባቢ ቀረ ይባላል። አንድን አገር የሚያሰኘው ሰው ነው። የምንፈልገው ሰው የማይኖርበትን አገሬ ለማለት አይከብድም?